እንደዚህ ቤተክርስቲያን ውስጥ የሚዘከር ዝክር የልጅነት የቤተክርስቲያን ጊዜን ያስታውሰኛል። ማን ነው እንደኔ ዘኬ ቤት የአባቶችን ጉርሻ እየጎረሰ ያደገ? እና ደግሞ ዛሬ የሆነ ስጦታ ተሰጥቶኛል። ቤት ስገባ ነው ማሳያችሁ። እንደተለመደው ወደ እንጀራችን እየሄድን ነው። ይዋቸው እነዚህ እርግቦች ደስ አይሉም? ከዛ የምንፈልጋቸውን ነገሮች ሸማምተን ወደ ቤታችን ጉዞ ጀመረ። በስማም የሰሞኑ ሙቀት ይለያል። እኔ ድሬዳዋ ተወልጄ ነው ያደግኩት፣ ግን በቃ የዚህ ሙቀት ተለይቶብኛል። በጣም ከባድ ሙቀት ነው ያለው። በቃ ሙቀቱ አደካክሞኝ እንዲህ እየተኛው ነው ሁላ የመጣሁት። ከዛ የገዛዛናቸውን እቃዎች ማስተካከል ጀመርኩኝ። በዛም ስጦታውን ላሳያችሁ። ባለፈው ጀበና የለኝም ስል ሰምታ እዛ ቤተክርስቲያን ያየችኝ ልጅ ይላችሁ ጀበና፣ ቡና፣ ከሰል አንድ ላይ አድርጋ ሰጣኝ ነው እና የምር ቃል የለኝም። በጣም ነው የወደድኩት። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ከዛ ጓደኞቼም ስለሚመጡ ምግቤን ሰራለሁ። ጓደኞቼም መጡ። እነሱም ደግሞ ማለት ነው ምን ይዘውልኝ እንደመጡ እዩ። ብቻ ሙሉ የቡና ሴረሞኒ መጥቶልኛል። እንግዲህ እሑድ ይሄንን ይመስል ነበረ።